አባቴን ሳስብ ግን እንባዬ ይቀድማል። እንደ ዳይመንድ ነበር የሚንከባከበኝ። የዛሬ ታላቁ ተጫዋች ልጁን ሲያይ ግን ሞት ቀደመኝ። የአልኮል ሱስ አባቴን ገደለው። አሁን ደግሞ እናቴን ማጣት ስለማልፈልግ ብዙ ስቴዲየም አልወስዳትም እኔ ስጫወት፣ ምክንያቱም ስሜታዊ ነች፣ ትሞታለች፣ ራሷንም ስታ ታውቃለች። አባቴ ይህንን ታላቅ ስኬት ሲያይ ያለፈ። አሁን ደግሞ በጀገንኩበት ሜዳ እናቴ ስታልፍ ማየት አልሻም። ይህንን የአባቴ ምስል ያለበት ቪዲዮ ከዚህ በፊት አይቼው አላውቅም ፒርስ። ሁሌ ግን አባቴን ሳስብ ቃላት አጣለው፣ እንባዬም ይቀድማል። ብዙ የለፋለት ልጁን በእግር ኳስ ስፖርት ጨዋታ በዓለማችን ላይ እንደ ኮከብ ሲያበራ አለመመልከቱ እንቅልፍ ያሳጣኛል። አባቴ የኳስ መንገዱን ተግቶ ያሳየኝ ምስኪን ሰው ነበረ። Unbelievable. መነሻዬን አረሳም። ማዲየራ ቤቴ ነች። ዝና ያስደነግጠኝም። ዛሬ በ100 ሚሊዮን ፓውንዶች ባንክ ቢኖረኝ፣ በተቀናጡ ቪላዎች ብኖር፣ የፈለኩትን አማርጬ ውድ መኪኖች ብነዳ፣ የራሴ ግል ጀት ወይ መርከብ ቢይዝ፣ ሰው ሁሉ በየሄድኩበትም ቢከተለኝ፣ አጀቤም ቢበዛ፣ ያቺ በሊዝበን በረሃብ ስንገላታ በርገር የሰጠችኝ የማክዶናልድ ሱቅ ሰራተኛ ደግ ልብ ያላት ሴትን አረሳም። ኤድና ትባላለች። ደጋግሜ ፈለኳት፣ አስፈለኳት፣ ላገኛት አልቻልኩም። ኤድና እባክሽ የት ነው ያለሽው? አብረን ምሳ እንብላ፣ ውለታሽን መመለስ ፈልጋለሁ። ያኔ ትርፍራፊ የማክዶናልድ በርገሮችን ፍለጋ ይኳትን የነበረው ታዳጊ ዛሬ ከዓመታት በኋላ ሳር ቅጠሉ የሚሰግድለት ክርስቲያኖ ሮናልዶ ሆኗል። በኳስ ተአምሩ የሁሉንም ቀልብ የገዛ። እናም ኤድና ወዴት አለሽ? ይህ ቃለ መጠይቅ ከረዳኝ መልሼ ያገኝሽ ይሆናል። መቼም የማረሳው ደግነት የዓለማችን ኮከቡ ተጫዋች ክርስቲያኖ ሮናልዶ የልጅነት ዘመኑ የሊዝበን ገጠመኙን ይናገራል። ረሃብ ሊደፋው ሲል ድንገት የደረሰችለት የማክዶናልድ ሱቅ ሰራተኛዋ ኤርናን አፋልጉኝ ውለታዋን ልመልስ ሲል ይማጸናል።